ልትሞቺ ነው አላችሁ አሁን ደግሞ ድቡልቡል ስለሞ ዋፈርሽ እንዴት ልሁንላችሁ ወንድም አለም ብሎክ ከማደርግ ጸጥ ብለህ ከምትቀመጥ ይድፋሽ ትላለህ መድኃኒዓለም ከኔ በፊት ያስቀድምክ እኔማ ቀድማለሁ ብዬ ከኔ በፊት ያስቀድም መድኃኒዓለም ከኔ በፊት ያድርግ ደፍት ያርግክ አኑርክ መድኃኒዓለም አያረግም መድኃኒዓለም ብቻ እንትና ዳጊ ጠራችሁ የሚካኤል ማን የረገጠው ሰይጣን እሱ ድፍት ያርግ አንቺ ራኪ ብሎክ ተደርገሻል ደሞ ነው ቤት አየው ከብሎክ አወጣውሽኝ መኩፋን ነው መኳችን መኳንንታችን የኛ መመኪያችን በስማችን መጠሪያችን መኩነት ከሞን መኩ ያለክ እንዲው አልባርታ ሰዋራ ስልክ እንደሚዘጋውቁ ታዩ መስዬ ጊፍት ጋላሪን ከ2 ሰዓት በኋላ አስሞላለኝ ትንሹ አለክ እንደሚታነቅ ሰው መኩዬ መኳንንት አይደረግም አቡ መኩዬ ባህሪ ነው የሚያናድደኝ ይሁን በቃ የምትቸጋገረው እኔ አሁን ዝም ብዬ ነው ስምን የጠራሁት እንዴነ ለማለት ነው አንተ ግን በፍጹም አልክ በፍጹም ብለህ ጭንቅላቴ ላይ ንግስናው ላንቺ ይገባል ለጉቺ አይደለም አልክ በውስጥ ነው ያልከው በውጭማ እንዴት ተነፍሳለህ ሰው ስክሪንሻት አድርጎ ለጉቺ ያደርሳታል አንተ ግን በምልክት ቋንቋ ነገርከኝ ይመችክ ደሜዋ ይመችክ እኔ አሁን ደናደሩ ስምሽን ለምን ቀየርሽ ብሩክ መብቴ ስለሆነ እንዳንተ አይነት ገጀራ ፊት ያለው ሰውዬ እንዴት ብሩክ ተባለ ብለ ወይ ይሄ ማህበረሰብ ግን ቀጥቅጦን የማባረር ሲገባው ለምን ብሎ በፍቅር ያሸንፈኛል ዋይ ቤቲ ሞክሼ እኛስ ምስኪን ነን ደግ ነን ለማንም ነው የምንሰጠው ስሙማ አንተ ሰውዬው ስምሽን ለምን ቀየርሽ ምን አገባችሁ እንዴ ስሜን አይደለም ጾታዬን ባስቀይር ምን አገባክ ያገባል እኔ አላረገውም ትዝብት አለሽ እንደ ስምሽ ታዝቤሻለሁ ጠፋሽ ከቤቴ በሰላም ነው መከሩሽ ይመክራሉ እኮ በውስጥ መጡ እንዳትሄጂ አሉሽ ያስታውቃ ምንድነው እዚህ ጋር ደርቆ የቆመው አህመድ የዲቦራ ጊፍተር እንዴነ ደህና ነህ እግዚአብሔር ይመስገን ምን ነው በሰላም ተይዣለሁ እኮ እኔ እኮ 1% ናት እኮ ስልክ ያለችው ቀስ ብዬ ቦታ ይሁን ዩዘር ምን ነው እግዚአብሔር እንደዚህ በቃ ስምሽን ሳትናገሪ እንደዚህ ብጭልም ብለሽ መተሽ እንደሰጠሽው እግዚአብሔር በአደባባይ መርቀሽ እኛማ ምን ማድረግ እንችላለን የ3 ቀኑ ልመና ነው ማውጣው እናንተ ካክለቀቀብኝ ባለም መንገድ ላይ ሁሉ ህዝብ ሁሉ ሲያወራኝ አንድ አበባ 2 አንበሳ እያልኩ እኮ መሄድ ጀመርኩኝ እኮ ነፊን ከተነፋው ቆየው ስንት አመቴ መማር አሜሪካ እናት አግኛት መማር አሜሪካ ነው መማር የፕሪስ ነይ ከመሆን እኔ ስቴት ነይ ማሪ እኔማ እንዴት እመጣለሁ እንዴት እኔ ማግኘት ብትፈልጉ የቤታ ፍቅር ያንዘፈዘፋችሁ ነው እኔማ ልመጣ አልችልም ውዶቼ እግሬ ምን እንደሆነ ባላቅም አልመጣም ውዴ አልመጣም እኔ የትም አልሄድም ለአስረግጬ ልንገራችሁ ለምን አይደለም መማር የዓለም መንግስታት ይገኛሉ ፓርላማ ነው ይባል አልመጣም ይሃ ስራ መጥቷል በያትም ላይ ብትሉኝ አልመጣም ባጭሩ ምነግራችሁ የትም አልሄድም እንዴ ምን ቦጣኝ እንዴ ለምንድን ነው የምሄደው ጋይስ ምን ቦጣኝ ቤቴ ምን አረገኝ እንዴ ስንት አመት የተሸከመኝ ቤቴን ጥዬ የምሄደው ምን በደለኝ ምን አስከፋኝ እንዴ ካሌሽ አልሄድም እንዴ ምን ጉር ነው እንትና ይምጣ ማን ያዘ ይምጣ እግዚአብሔር ዌልካም እዚህ ቤታችን ሆነን እንኳን ደህና መጣችሁ እንላለን እህት ወንድሞቻችንን ቤታ አልሄድም ለምን ሄዳል ምን ላርግ ምንም የታየው ያለም እንዴ ወይ ኩድ አረ ደከመሽ በፍጹም ውዴ እንዴት ይደክመኛል በፍጹም ይሄ የሚያል ሰንጋ ሰውነት ይዤ ደከመሽ ይሄስ ግፍ ነው የሚሆነው ይሄስ ግፍ ነው ስራ ነው ጨዋታ ውዴ ስራ ይደክማል እንዴ አይደክምም እኮ ውዴ አይደክምም ልቤን ጠባሽው እናንተ ኮሜንት ሳነብ ያዶናይ ቦታም አልሄድም ጊፍት ጋላሪ ደናደሩ ቻው ወጣው እንገናኛለን ከስንት ሰዓት በኋላ አሁን ቅድም ነግሬያችሁ ነበር 7 ሰዓት ከ40 ውይ አመድዬ ይሁን ለነገሩ ዲቦራ አስከፍታለች የኔ አባት ይሁን እኔ ምንም ማስከፋ ሰው አይደል መልካም ሴት ነኝ እኔ ይሄ ቤት ይመቻል ውይ አምራን 4 ኪሎ አምራን ለእንትና ያመቻቸሽኝ ነው ለቦሊ 4 ኪሎ አቃል አምራንዬ ይቅባትሽን ታውቂዋለሽ አምራን የሚባል ቅባት ከባድ ስትሮንግ ነው ሽታው ከባድ ነው ለፀጉር ግን ይጠቅማል ይሁን ውይ እኔ እናት እንዴት ነሽ ደህና ነሽ እግዚአብሔር ይስጣችሁ የሰሞኑንማ አንድ አዶናይን አትሄጂም እሄዳለሁ ውዴ በስልክ ማሳተፋለሁ እኔ እናት ልክ እንደናንተ እኔ ማንነኝ የተለየው ልክ እንደናንተ በስልክ በአካል ውዴ አትሄጂም አልሄድም ማርያ አልሄድም አዶንዬ በጣም ነው የምወድ ግን አልሄድም እውነቱን ግልጹን ደብርን አድርጌ ስነግርሽ አልሄድም ቤቴ ምን አረገኝ ከፋኝ አስበደለኝ ምንም አላረገኝም ከፋኝ
ምን አረገኝ? ተሸከመኝ። ስንት አመታት ሙሉ የቤት ተሸከመኝ። በስተመጨረሻማ ልለያየው ነው፣ ከዚህ ቤት ልለያየው ነው። 2 አመት ይሄ ቤት ተሸክሞኛል። ለምን እወጣለሁ? አልወጣም። የትም እግዚአብሔር ይስጥሽ፣ የትም አልሄድም። ምን ቦታኝ? አስባችሁታል? እኔ ቤት ታይቱ አበሻ አግኝቼ ወይ አበሻ ጌጡ መዶሻ ባሉበት ይቀመጡ፣ እንዳያዩኝ፣ እንዳላያቸው፣ እንዳንተያይ በፍጹም። ሞቴ ራሱ ማለት ነው። ሞቴ ራሱ እንዲህ ዝም ብሎ ማለት ነው። መንገደኛው የማን ልጅ ናት ወይ በቀበሯት እየተባለ በሞት ይሻለኛል አበሻ ከማገኝ። 4 ነጥብ። አሰላም አለይኩም 4 ነጥብ። እንዴ አበሻ ከማገኝ ወይ ቀባሪ የላት ማልቃሽ የለም ወይ እንደዛ በባል ይሻለኛል። በፍጹም አበሻ ላይ ቃል ለምድር ለሰማይ ቃል አላይ ማታገኙኝም። የፈለጋችሁትን በሉ። በአካል ስታገኙ ደም በእኛ ገበየው ምን አመኔ እኮ በግልጽ ነገርኳችሁ እኮ። ምን እኔ መጨናነቅ ቤታን ካላገኘን በአካል ስታገኙ ገበየው በቃ ገበየው ድርቅቅ ብሎ ደረቱን ነፍቶ ነው የምታገኙኝ። ከዛ በላይ ምን አባታችሁ ላርጋችሁ? የፊቴ ነው ፊቴ ምንም በቃ ግማሽ ከፊል አካሌ የወንድ ይመስላል፣ ግማሹ የሴት። አልሄድም 4 ነጥብ። ምን አርጊ ነው የሚሉኝ? እኔ አላገኝም፣ አበሻ አላገኝም። ተመችቶኛል፣ አሁን ያለሁበት ተመችቶኛል። በስመ አብ ወወልድ ወመንፈስ ከሀገር ተሰድጄ የወጣሁት ለምንድን ነው? እናንተኑ ላለማየት፣ ሌላ ምንም እንኳን አይደለም። ጎሎብኝ ነው አልጎደለብኝም። ኢትዮጵያ ሄዱና ጠይቁ። ቤታ ማለት ድርቅቅ ብላ የምትኖር ልጅ ነበር። እናንተን ላለማየት ከሀገር ፍያል። ኮንፊደንስ የለኝም ውዴ፣ የለኝም። ይሄው ነገርኩሽ እኮ። ሌላ ሰው ለምን ተጠብቂያለሽ? የለኝም፣ ኮንፊደንስ የለኝም፣ መልክ የለኝም። አልሄድም፣ እህት አለም አልሄድም። እኔ በጣም ካበሻ የተለየ መልክ ስላለኝ አልሄድም ውዴ። ከናንተ የተለየ መልክ ነው ያለኝ። አልሄድም፣ ኮንፊደንስ የለኝም። ፈሪ ነኝ፣ ፈሪ ለእናቱ። አየን እኮ ውዴ፣ አየን እኮ። አየናችሁ እኮ አበሾች ከሀገር ወጣችሁ። ምቀኝነታችሁ ባህር ላይም አልቆመም እኮ። ባህር ያቆመዋል ብዬ ነበር እኔ። ሰዎች መተት ቡዳ ምናምን ድግምት ሲሰራ ከባህር ስትሻገሩ ይቆማል ተብሎ ነበር። የሀበሻ ምቀኝነት ባህርም አላገዳችሁ። ከባህርም ተሻግራችሁ እኮ ምቀኝነት እርስ በርስ ትጠቋቆማላችሁ። ክፋታችሁ፣ ሀሜታችሁ፣ ስጋዬ እንዲህ የቆረጥ ፍረስ በላሽ የምትባባል አልገናኝም።